ሻሩክ ካህን በኒውዮርክ ታይምስ ይፋ በተደረገው የ2025 በጣም ቄንጠኛ ስታይሊሽ ከሆኑ 67 ሴሌብሪቲዎች ዝርዝር ውስጥ ስሙ ተካቷል። በታዋቂው ዝርዝር ውስጥ ሻሩክ ካህን ቦታ እንዲያገኝ ያደረገው ዋናው ምክንያት በዚህ ዓመት መጀመሪያ ላይ በግንቦት 2025 በሜት ጋላ ላይ ያደረገው የማይረሳና አስደናቂ የመጀመሪያ ተሳትፎ ነው። ታዋቂው የህንድ ዲዛይነር ሳቢያሳቺ ሙከርጂ የነደፈውን ልዩና ሙሉ ለሙሉ ጥቁር የሆነ በልዩ ትዕዛዝ የተዘጋጀ የወንዶች ልብስ ለብሰው በሜት ጋላ የፋሽን ትዕይንት ተገኝተዋል። አለባበሱ የህንድ ንጉሳዊ ውበትን ከዘመናዊ የፋሽን ጥበብ ጋር በመዋሃድ የጥቁር ዳንዲ ወይም ብላክ ዳንዲ ውበት እንደተጎናጸፈ ተገልጸዋል። አለባበሱ በልዩ ጌጣጌጥ ያሸበረቀ ነበር። ይህም ኪንግ በሚለው ፊደል ቅርጽ የተሰራውን በክሪስታል የተንቆጠቆጠ የአንገት ሀብልና የ18 ካራት ወርቅ የቤንጋል ነብር ራስ ያለበትን በትር ያካተተ ነበር። ኒውዮርክ ታይምስ እንደገለጸው ይህ ዓለም አቀፍ ታዋቂ ተዋናይ ለመጀመሪያ ጊዜ እንግዳ ሆኖ የሜት ጋላን ሾው ተቆጣጥረውታል በማለት ትኩረትን የመሳብ ችሎታውንና በዓለም አቀፍ ደረጃ የተስተጋባ ትልቅ የፋሽን ቅጽበት መፍጠሩን አጉልቶ አሳይቷል። በዝርዝሩ ውስጥ መካተቱ ለህንድ የፊልም ኢንዱስትሪና ለህንድ ፋሽን በኒውዮርክ ታይምስ የስታይል ዝርዝር ባሉ ከፍተኛ መገለጫ ባላቸው ዓለም አቀፍ መድረኮች ላይ ትልቅ ምዕራፍ ነው። ታዋቂዋ አሜሪካዊት ዘፋኝ፣ የዘፈን ደራሲ፣ ተዋናይት፣ ዳንሰኛ፣ የዳንስ አቀናባሪ፣ ዳይሬክተርና ሞዴል የሆነችው ቲያና ቴይለር ከትናንትና ወዲያ 35ኛው የልደት ዓመቷን አክብራለች። ቲያና ቴይለር በእሷ ጠንካራ የመድረክ አቀራረብ፣ ልዩ የአለባበስ ስታይል እንዲሁም በሙዚቃ በፊልምና በፋሽን ዘርፍ ባላት የስራ ችሎታ ትታወቃለች። ቴይለር በ2007 እንደ አውሮፓውያን አቆጣጠር ከፋረር ዊሊያምስ ስታር ትራክ ኢንተርቴይንመንት ጋር ኢንተርስኮፕ ሪካርድስ ስር ከተፈራረመች በኋላ በህዝብ ዘንድ መታወቅ ጀመረች። ቀደም ብሎም በኤምቲቪ ሪያሊቲ ሾው ማይ ሱፐር ስዊት 16 ላይ በመታየት ታዋቂነትን አግኝታለች። የጉድ ሚውዚክ ዘመን በ2012 ከካኒ ዌስት ጉድ ሚውዚክ መለያ ጋር በመፈረም ዝናዋን ከፍ አደረገች። የመጀመሪያዋ አልበም የቢልቦርድ አር&ቢ ሂፕ-ሆፕ ገበታ ላይ ቀዳሚ ነበር። በ2018 የወጣውን ኪፕ ዛት ሴም ኢነርጂ የተሰኘውንና በልዩ ሁኔታ የተደነቀውን ሶስተኛ አልበሟን ዘ አልበም በ2020 ለቀቀች። በዚህ አልበም ላይ ከኤሪካ ባዱና ከሚስተር ሎሪን ሂል ጋር ተባብራ ሰርታለች። ሙዚቃዎቿ አብዛኛው ጊዜ አር&ቢ፣ ሂፕ-ሆፕ እና ሶል ናቸው። በተጨማሪም በስሜታዊና ግልጽ የድምጽ አጠቃቀሟ ትታወቃለች። ቴይለር በፊልምና በቴሌቪዥን ጉልህ ስራዎች አበርክታለች። ዋና ዋና ሚናዎቿ ስቶምፕ ዘ ያርድ ሆምካሚንግ 2010 ላይ፣ ማዲያ ቢግ ሃፒ ፋሚሊ በ2011 ላይ፣ ካሚንግ ቱ አሜሪካ በ2021 ላይ ቦብቶን ተጫውታለች። በድራማ ፊልሙ 8001 2023 ላይ ባላት ሚና በሰፊው ተመሰገነች። ቴይለር ጎበዝ ዳንሰኛና ኮሪዮግራፈር በመሆኗ ለራሷ የሙዚቃ ቪዲዮዎች ዳንሶችን ታዘጋጃለች። ድፍረት የተሞላበት ቶምቦይ ሺክ ስታይሏ በፋሽን ዓለም ውስጥ ከፍተኛ የሆነ አድናቆት ያገኘች ቴይለር ብዙ ጊዜ የዘጠናዎቹ የጎዳና ላይ ልብሶችን ታዘወትራለች። ቴይለር ለትላልቅ የንግድ ምልክቶች ሞዴል ሆና የሰራች ሲሆን በዲዛይን ፕሮጀክቶች ላይም ተባብራለች። ፌድ ቪዲዮ ቲያና ቴይለር በካኒ ዌስት የ2016 የሙዚቃ ቪዲዮ ፌድ ላይ ባቀረበችው ትርኢት ዓለም አቀፍ ትኩረት እንድታገኝ አድርጓታል። ቲያና ቴይለር ከፕሮፌሽናል የቅርጫት ኳስ ተጫዋችና የሪያሊቲ ቲቪ ኮከብ ኢማን ሹምፐርት ጋር በትዳር ተጣምራለች። ባልና ሚስቱ ጁኒና ሩ የተባሉ ሁለት ሴቶች ልጆች አፍርተዋል። ህይወታቸውን በጋራ በራሳቸው ሾው ቲያና ኤንድ ኢማን ላይ ጨምሮ በሪያሊቲ ቴሌቪዥን ላይ አሳይተዋል። ቲያና ቴይለር በሙዚቃዋ፣ በኃይለኛ እይታዋ፣ በትወናዋ የመዝናኛ ኢንዱስትሪው ላይ ከፍተኛ ተጽዕኖ ያሳደረች እውነተኛ ሁለገብ አርቲስት ነች። ቲያና ቴይለር ዲሰምበር 10 ላይ ወይም ከትናንትና ወዲያ 35ኛው የልደት ቀኗን አክብራለች።